ናኢሐቱ አስለቃሽ ናታ። ሰው ሲሞትባት እሪ የምትል ራሷን ይዛ ያ ወይላ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ። እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል። ሰብር ልናደርግ ይገባል እንዲሆነን እንዳንነሳ። አልማኒዑ ዘካ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው። የውመል ቂያማ ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት። መን አታሁ ላሁ ማለን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ እኮ ንብረት ሰጥቶት ፈለም ዩአዲ ዘካተሁ ዘካውን ያልሰጠ ሰው ሙሲለ ለሁ የውመል ቂያመቲ ሹጃዓን አቅራዕ መጥፎ እባብ ሆኖ ይነሳለታል። ዩጠዊቁሁ የውመል ቂያማ የውመል ቂያማ ይወጋዋል። ثم يأخذه ይዘውና ሄ እባብ ምን ይላል? ወየቁል አነ ማሉክ አነ ከንዙክ እኔ እኮ ድልብህ ነኝ፣ ንብረትህ ነኝ፣ ብርህ ነኝ ያሰቃየዋል ይላል። እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል። ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል። አላህ ይጠብቀን። ዘካችን አስበን በማውጣት ላይ መበራታት አለብን። ሰው ታዲያ እንዲህ ያለ ወደ ምን ነው የሚያቀነው? ወደ አርዱል ማሕሸር ወደ መሰብሰቢያው መሬት ነው። እቺ መሬት ነቢያችን ሰለላሁ ዐለይሂ ወሰለም ለም የጠእሁ አሐድ ይላሉ። ማንም ረግጧት ማታቅ መሬት ናት። አላህ ቁርአን ላይ እቺ መሬት ሲናገር የውመ ቱበደሉ ልአርዱ ገይረ ልአርድ የውመል ቂያማ እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች። እብኑ ዓባስ ይችን ሲፈሰሩ የውመ ቱበደሉ ልአርዱ የሚለውን ሲፈስሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው። ወሰማዋት ሰማይም ትለወጣለች። ወበረዙ ሊላሂ ልዋሒድ ልቀሃር ለአንዱና ለአሸናፊው ጌታ ይገለጣሉ። ሁላችን ለአላህ ከቀብር ወጥተን እንገለጣለን። ነቢያችን ሰለላሁ ዐለይሂ ወሰለም ይቺ ምድር በሚገርም ሁኔታ ነው የገለጿት። ዩሕሸሩ ናሱ የውመል ቂያማ ሰዎች እኮ የውመል ቂያማ ይሰበሰባሉ። አላ አርድን በይዳ ነጭ ምድር ላይ ነጭ ነው አላህ የሚያደርገው። አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች ላ ማዕለመ ሊአሐድ ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለ እኩል። ወየስአሉነከ ዐኒል ጅባል ስለ ተራራዎች ይጠይቁሃል። ፈቁል በላቸው የንሲፉሃ ረቢ ነስፈን አላህ ይበትናታል በላቸው። ፈየዘሩሃ ይተዋታል ቃዓን ሰፍሰፋ ለጥ ያለሽ መሬት አድርጎ ይተዋታል በላቸው። ላ ተራ ፊሃ ዒወጀን ወላ አምታ ወጣ ገባ የለው ተራራ የለው ለጥ ያለ ሜዳ ላይ ነው የምንቀሰቀሰው። ነጭ ሁና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት። ወደዚህ ምድር መሬት ነው የሚያቀኑት። ሁሉም ወደዚህ ምድር ይጓዛል። ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ። የመጀመሪያዎቹ ረወ ትርሚዚዩ ፊ ሱነን ምን ሐዲስ አቢ ሁረይራ ትርሚዚ ባስተላለፉት ሐዲስ ላይ ቃለ ረሱሉላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ነቢያችን ምን ይላሉ? ዩሕሸሩ ናሱ የውመል ቂያማ ሰዎች እኮ የውመል ቂያማ ወደ አላህ ይሰበሰባሉ። ሰላሰተ አስናፍ ሶስት አይነት ክፍል ሆነው ሲንፈን የመጀመሪያው ክፍል ሩክባነ የጋለበ የሚመጣል የወርቅ ፈረስ ላይ። ወሲንፈን ሙሻተን በእግሩ ደግሞ እየሄደ ወደ አላህ የሚመጣል። ወሲንፈን አላ ወጁሂሂም በፊታቸው የሚራመዳሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ። እነዚህ ሙተቆች ናቸው አላህን በጣም የሚጠነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእካን ይጠብቋቸዋል። አላህ ይህን ክስተት ቁርአን ላይ ሲገልጽ የውመ ነሕሹሩ ልሙተቂነ ኢለ ረሕማን ወፍደን
እኛ እኮ የውመል ቂያማ እነዛ እኛን የሚፈሩን ባሮችን እነዛን ደጋጎቹን ወደ አርረሕማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእካን ይቀበሏቸውና እነዛ የሚያምሩ መላእካዎች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በል ፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ ቢልጀነቲ ለቲ ኩንቱም ትውዓዱን ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው ምን አንቱም እናንተ እነማን ናችሁ ይሏቸዋል ናሕኑ እኛማ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ እኛማ በዱንያም እያለን የእናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ወለኩም ፊሃ ማ ተሽተሂ አንፉስኩም አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ወለኩም ፊሃ ማ ተድዑን የተጣራችሁት ነገር ለእናንተ አለላችሁ አብሽሩ የሚባሉ ፍጥሮች አሉ ደጋግ ሳልሖች አሉ አላህ ከነሱ ያደርገን እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነቢዩላህ ኢብራሂም ነው ይላሉ ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነቢዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ እሳት ተወርውረው ነበር ራቁታቸውን ነበር ወደ እሳት የወረወሯቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነቢያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰዉት ይለብሳሉ ከዛ ሷሊሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በእግር የሚሄዱ አሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ከሃዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛም ግራ የገባው ሰሃባ ይህን ጥያቄ ይህን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር ከማ ፊ ሶሒሐይን ምን ሐዲስ አነስ ነቢያችን ምን አሉ አነ ረጁለን ቃለ አነስ ያስተላልፍ ምን አለ ይህን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ ያ ረሱላላህ የአላህ መልእክተኛ ከይፈ ዩሕሸሩ الكافر على وجهه يوم القيامة يوم القيامة እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي سيملس منالو أوليس الذي أمشاه على رجليه في الدنيا قادر الدنيا لي بولت تقروش يا الرمدو جيتا شايا دل من دي على أن يمشيه على وجهه يوم القيامة يوم القيامة بفيتو للرمدو من السنة والبلهنو قتادة تعلق القرآن تنتان ابن عباس درس من الال بلا برقت وعزة ربنا بقيتات شلك انه يهونبن بفيتاتشو ينداتشو الال قتادة رحمة الله عليه هونيا اباب ما نوكو نورا بهودو من رامد انساسا على بالنبال انا من نبر نيتسو بهودو الرامدات بقرون انجن النبر الدنيا عليكن هند ملكت ايتنوال يوم القيامة الله بمياكو تبب بفيتاتشو ندير رامدو يادرقاتشوال تقلبت او نو ميمتوت سبحان الله الله يطبقن قرآن الله الله سبحانه وتعالى ይሄን ክስተት አጽመው ተሰጥቶ ሲናገር ምን ይለናል ونحشرهم يوم القيامة እንሰበስባቸዋለን يوم القيامة على وجوههم በፊቶቻቸው عميا وبكما وصما አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው